ሰላም። እስኪ አንድ ጥያቄ ልጠይቅ። ሕይወታችንን የሚቀይረውና የሚቀርጸው ምንድን ነው? በዙሪያችን የሚከሰቱት ነገሮች ናቸው ወይስ ለነዛ ነገሮች ያለን ውስጣዊ አመለካከት? ዛሬ እንግዲህ ልክ ይህንን ጥያቄ የሚመልስልን አንድ በጣም ኃይለኛና ጥንታዊ ምሳሌ ይዘን መጥተናል። ይህ ምሳሌ ውስጣችን ያለውን ዓለም በመቀየር እንዴት ውጫዊውን እውነታችንን መለወጥ እንደምንችል የሚያስተምር አስደናቂ ጥበብ ይዞልናል። እናም የምንመረምረው ዋናው ሐሳብ ይሄ ነው። ከመጽሐፈ ምሳሌ ምዕራፍ 15 ቁጥር 15 ላይ የተወሰደ ጥቅሱ እንዲህ ይላል፣ ልቡ የሚያዝን ሰው ዘመኑ ሁሉ የከፋች ናት፣ የልብ ደስታ ግን ሁልጊዜ እንደ ግብዣ ነው። እስኪ ቆም ብለን እናስበው። ይህ ጥቅስ እኮ ሁለት በጣም ተለያዩ ጫፎች ነው የሚያሳየን። በአንዱ ጎን በየቀኑ በሐዘን እና በችግር የተሞላ ሕይወት አለ። በሌላኛው ጎን ደግሞ የማያቋርጥ ድግስ፣ በዓል፣ ግብዣ። እንዴት ሊሆን ይችላል ይሄ? የአንድ ሰው ሕይወት በሙሉ ድግስ፣ የሌላው ደግሞ በሙሉ የከፋ? የዚህን ጥልቅ ትርጉም አብረን እንፈተዋለን። እንግዲህ በዛሬው ትንታኛችን ውስጥ እነዚህን ነጥቦች እናያለን። መጀመሪያ በጥቅስ ውስጥ ያለውን ጥበብ እንመለከታለን። ከዛ የሐዘንተኛ ልብ እውነታ ምን እንደሚመስል እናያለን። በመቀጠል የማያቋርጠው ግብዣ ምን እንደሆነ፣ ከዛም በመጽሐፍ ቅዱስ ውስጥ ያሉ ተመሳሳይ አስተጋባዎችን እንቃኛለን። በመጨረሻም ይህንን ሁሉ ጥበብ በዘመናችን ሕይወት ውስጥ እንዴት ተግባራዊ ማድረግ እንችላለን የሚለውን እናያለን። እሺ፣ እንግዲያው በመጀመሪያው ክፍላችን እንጀምር። በጥቅስ ውስጥ ያለ ጥበብ እዚህ ላይ የምንመለከተው ይህ ቀላል የሚመስል አባባል በውስጡ ምን ያህል ጥልቅ ነገር እንደያዘ ነው። ውስጣዊ አመለካከታችንን እንዴት አድርጎ የውጭው ዓለም እውነታችንን እንደሚፈጥር የሚያሳየን ቁልፍ ሐሳብ ነው። በቃ ዋናው ነጥብ ይሄ ነው። የዚህ ምሳሌ ቁልፍ መልእክት በአንድ ሰው ላይ ስለሚደርሰው ነገር አይደለም፣ በፍጹም። ይልቁንስ የዛ ሰው ውስጣዊ ሁኔታ ለሚደርስበት ነገር የሚሰጠው ትርጉም ላይ ነው የሚያተኩረው። ማለትም ኃይሉ ያለው ውጭ ባሉ ሁኔታዎች ላይ ሳይሆን በራሳችን ልብና አስተሳሰብ ውስጥ ነው። ዋናው ነገር ክስተቱ ሳይሆን ለክስተቱ የምንሰጠው ትርጉም ነው። እሺ፣ አሁን ደግሞ እስኪ ትኩረታችንን ወደ ምሳሌው የመጀመሪያ ክፍል እናድርግ። ይሄ የሐዘንተኛ ልብ እውነታ የምንለው ማለት ነው። አንዳንዱ ቃል እንዴት ሸክም ሊሆን እንደሚችል እንመረምራለን። የሚያዝን ልብ ስንል ምን ማለታችን ነው? ልክ እንደ ማጣሪያ ወይም መነጽር ነው። አስቡት፣ አንድ ሰው ጥቁር መነጽር አድርጎ ሁሉንም ነገር ቢያይ ፀሐያማ ቀን እንኳን ጨለማ መስሎ ነው የሚታየው። ልክ እንደዛው ልቡ ያዘነና ተስፋ የቆረጠ ሰው ሐዘኑና ተስፋ መቁረጡ ሁሉንም ግንዛቤውን ይቀባዋል። እያንዳንዱን የሕይወት ልምድ ወደ ከባድ ችግር ይቀይረዋል። ይሄ በጣም ወሳኝ ነጥብ ነው። ምሳሌው ምን እያለን ነው? ከባድ ልብ ውጫዊ ሁኔታዎች ምንም አይነት ቢሆኑ የራሱን የሆነ አስቸጋሪ እውነታ ይፈጥራል። ያ ማለት የከፋ ቀን የሚፈጠረው በውጭ ባሉ ክስተቶች ብቻ አይደለም። ይልቅስ ምንጩ ከውስጥ ነው። ከውስጥ የሚመነጭ ነገር ነው። ዋናው ችግር ከውጭ የሚሆነው ሳይሆን ያንን ነገር የምንመለከትበት የልባችን ሁኔታ ነው ማለት ነው። እናም ይህ ንጽር የምሳሌውን ዋና ሐሳብ በጣም ግልጽ ያደርግልናል። በአንድ በኩል ዘመኑ ሁሉ የከፋች የሚል ሕይወት አለ፣ በሌላው በኩል ደግሞ ሁልጊዜ እንደ ግብዣ የሆነ ሕይወት። አስቡት፣ አንዱ የማያቋርጥ ችግር፣ ሌላው የማያቋርጥ ደስታ። እና ሁለቱንም የሚወስነው ምንድን ነው? የልባችን ሁኔታ። እሺ፣ አሁን ደግሞ ትኩረታችንን ወደ ምሳሌው ሁለተኛ እና በጣም ልብን ከፍ ወደሚያደርገው ክፍል እናምጣ። የማያቋርጥ ግብዣ የሚለው ሐሳብ ላይ እናተኩር። የደስተኛ ልብ ኃይል ምን ያህል እንደሆነ እናያለን። ይሄ የማያቋርጥ ግብዣ የሚለው ቃል እንዲሁ የተነገረ አይደለም። በጣም ኃይለኛ ዘይቤ ነው። እስኪ ግብዣ ስንል ምን ይታሰበናል? የተትረፈረፈ ነገር፣ ደስታ፣ ከሰዎች ጋር መሆን፣ መልካም ምግብ፣ በአጠቃላይ ክብረ በዓል አይደል? ስለዚህ
ልቡ ደስተኛ የሆነ ሰው ሕይወቱ ለነፍሱ የማያቋርጥ ምግብ፣ የማያቋርጥ እርካታና ክብረ በዓል ነው እያለን ነው። ስለዚህ ደስተኛ ልብ ስናዳብር ምን አይነት ነገሮችን እናገኛለን? አንደኛ፣ በችግር ጊዜ የመቋቋም ችሎታችን ይጨምራል። ሁለተኛ፣ የማመስገን ዝንባሌያችን ያድጋል። ሶስተኛ፣ በሕይወታችን ውስጥ ያለውን የተትረፈረፈ ነገር ማየት እንጀምራለን። ከሁሉም በላይ ደግሞ የውስጥ ጥንካሬ ምንጭ ይሆናል። እነዚህ ነገሮች ሕይወትን ፈጽሞ በተለየ መነጽር እንድናይ ያደርጉን። ይሄ ሐሳብ እኮ በመጽሐፈ ምሳሌ ብቻ ተወስኖ የሚቀር አይደለም። እናም በዚህ ክፍል የዚህን ምሳሌ ጥበብ ከሌሎች ሰፊ የመጽሐፍ ቅዱስ ጭብጦች ጋር እያገናኘን አውዱን ትንሽ እናስፋዋለን። ለምሳሌ በብሉይ ኪዳን ውስጥ ሰቆቃ ወይም ሐዘንን መግለጽ የተለመደ ነው። ግን ይህ ሰቆቃ ዝም ብሎ ሐዘንና ተስፋ መቁረጥ ብቻ አይደለም። ይልቅስ በመከራ ውስጥ ሆኖ ስሜትን በቅንነትና በጸሎት ለእግዚአብሔር ማቅረብ ነው። ገንቢ የሆነ ሂደት ነው ማለት። ወደ አዲስ ኪዳን ስመጣ ደግሞ ደስታ የሚለው ሐሳብ ሌላ ትርጉም ይዛል። እንደ መንፈስ ፍሬ ነው የሚገለጸው። ያ ማለት በውጫዊ ሁኔታዎች የሚመጣና የሚሄድ ጊዜያዊ ስሜት አይደለም። ይልቅስ ከሁኔታዎች ነፃ የሆነ ከውስጥ የሚመነጭ ጥልቅ የደስታ ስሜት ነው። እናም የዚህ የምሳሌያችን አስተጋብኦት በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ እናገኛለን። ለምሳሌ መዝሙር 30 ላይ ለቅሶ በማታ ይመጣል፣ በጠዋት ግን ደስታ ይሆናል ይላል። ፊልጵስዩስ 4 ላይ ደግሞ ሁልጊዜ በጌታ ደስ ይበላችሁ የሚል ትእዛዝ እናገኛለን። ነህምያ 8 ላይ ደግሞ የእግዚአብሔር ደስታ ኃይላችሁ ነውና ይላል። ስለዚህ በችግር መካከል ደስታን የመምረጥ ጭብጡ በጣም ወጥ እና ተደጋጋሚ መልእክት ነው። ይሄ ሁሉ ጥሩ ነው። ግን ይሄ የሺዎች ዓመታትን የተሻገረ ጥንታዊ ጥበብ ዛሬ ላለነው ለኛ በዚህ ውስብስብ ዘመናዊ ሕይወት ውስጥ እንዴት ሊረዳን ይችላል? እስኪ ይህን ጥያቄ እንመልከት። እንግዲህ ይህ ጥንታዊ ግንዛቤ የዘመናዊውን ሕይወት ውስብስብ ችግሮች ለመዳሰስ እንዴት ሊረዳን ይችላል? እስኪ ጥቂት ተግባራዊ ነጥቦችን ደስተኛ ልብን ለማዳበር የሚረዱ 3 ተጨባጭ እርምጃዎች አሉ። አንደኛ ደረጃ ምስጋናን መለማመድ። ሆን ብለን ትኩረታችንን ከአሉታዊ ነገር ላይ አንስተን ባሉን መልካም ነገሮች ላይ ማድረግ። ሁለተኛ ደረጃ አመለካከትን መቀየር። የሚያጋጥሙንን ፈተናዎች እንደ ችግር ብቻ ሳይሆን እንደ እድገት ዕድል አድርገን በናቃት መመልከት። ሶስተኛ ደረጃ ደግሞ በህብረት ውስጥ ደስታን መፈለግ። ከሰዎች ጋር ሕይወትን ስንጋራ ጥንካሬ እናገኛለን፣ አብረን ደግሞ እናከብራለን። እነዚህ እርምጃዎች ቀላል ሊመስሉ ይችላሉ፣ ግን ሕይወትን የመቀየር ትልቅ ኃይል አላቸው። እናም ትንታኔያችንን በዚህ አንድ ወሳኝ ጥያቄ እንቋጭ። የልባችን ሁኔታ የሕይወታችንን አይነት ድግስ እንደሚወስን ከተረዳን እስኪ ራሳችንን እንጠይቅ። የዛሬው አመለካከታችን ምን አይነት ግብዣ እየፈጠረ ነው? የከፋ ቀን ወይስ የማያቋርጥ ድግስ? በዚህ ሐሳብ ላይ እንድናሰላስል እየጋበዝኩኝ ስለተከታተላችሁን ከልብ አመሰግናለሁ።